አዎ እስቲ ታውራቸው እውነት ነው። አዎ ባዩሽን ወተት አዘጋጅልን እያልናት እኮ ነው። እሺ ችግር የለም። አኒን አስገባታለሁ። አሁን ስትወጣ ቀረጻ ላይ ናት። ኖሮ ልጄን አላገኝም ነበረ። በጣም ልጄን እንዳገኘ ረድታኛለች። ባዩሽ በጣም ሞዳት ጓደኛዬ ናት። በዚህ አጋጣሚ ሜሉ የኔ ምልሽ ወይዘሮ ባዩሽ አይናፋር ናት እንዴ? አይናፋር ናት እንዴ ወይዘሮ ባዩሽ? ተሽኮረመመችብን እኮ። እንዲህ ናት በቃ ያልኳችሁ። ታዲያ ተሳስቻለሁ። በጣም እንዲህ ናት በቃ። እሷ የዋህ ሰው ነች። ሰው ምንድን ነው የሚለው እና ልጃቸው አለው እንዴ? የባሰባት ነው። አጓጊና እንትን ያለው አንቺ ከመጣሽ ጀምሮ ነው። ወይዘሮ ባዩሽ እያቃጠለች አንዬ እንዴት ነሽ? እንዴት ናችሁ? ሰላም ነሽ ወይ? ደህና ናችሁ? አሉ እግዚአብሔር ይመስገን። የኛ ቆንጆ የድራማው ድምቀት እንዴት ነሽ? አላት አንዬ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ናችሁ? አለሁልሽ። ስወድሽ እኮ ቴንኪንናት ለባችሁ እኛ እዚህ እንቃጠላለን። አንዳንዴም ከካሜራ ጀርባ ሳዩን ለጨጓራችን አዎ ላና ቦታ ስጧት እንጂ እንዴ ጉድ እኮ ነው። ወይዘሮ ባዩሽ እየሸፈነቻት ነው አይሻ? አዎ ግን የምር ማለት ነው ወይዘሮ ሜላትና ሀና ዝምድና አላችሁ? እንመሳሰላለን። የሆነ እንትናችሁ ይመሳሰላል። አንቺ እውነተኛ እናት አውቃታለሁ፣ ግን የሆነ እንትናችሁ ይመሳሰላል። ማዘርሽንማ አውቃታለሁ። ቆንጆዬ እናት አለች። ፊታቸው አቀማመጥ ነው ማለት ነው። የሆነ እንትናቸው ብቻ ይመሳሰላል ከሀና ጋር። አይመሳሰልም? ቤተሰብ ይመሳሰላሉ። አዎ የምር የሆነ እንትናቸው ይመሳሰላል በጣም። ማሚ ነች እኮ አሁንማ ይረጋገጣል በምርመራ ወይዘሮ ባዩሽ ካልቀየረችው። እርግብ ናት ልጇ። እርግብ አይደለችም፣ ሀንዬ ናት። በዲኤንኤ ይታወቃል አንቺ ካልቀየርሽው በስተቀር። ይሄው ልትቀየር እኮ ዳር እየሄደች እኮ ነው። እና ልትቀይረው እኮ ነው። ግን ባዩሽ እኔ ግን ግርም ያለኝ ነገር እንዴት ነው ያወቀቻት የሚለው ነገር መልሶ አይደለም ማዘሯ መልሶ አይደለም፣ ግን ዝም ብዬ ለራሴ ጥያቄ ሆነብኝ። እንዴት ወይዘሮ ባዩሽ እንዳወቀቻት በትውስታ እንኳን አላሳዩም እኮ። እንዴት አውቃ እንዴት ሁሉን ነገር ሰረቀች? ፎቶውንም መስቀሉንም እንዴት የሰረቀችውን ፓርት እንዴት አስታውሳ አላሳየችም የሚለው ለኔ ጥያቄ ሆኖብኛል። ገና ይሆናል አስታውሳም አላሳየችንም። ትውስታው ገና ይሆናል። ድራማው ድራዛ ከዲኤንኤው በኋላ ሊያሳዩን ይሆናል። ግን ወይዘሮ ባዩሽ በጣም ጎበዝ ናት። ጌታ እግዚአብሔርን አደንቃታለሁ። አመሰግናለሁ በጣም። ሰላም ወይዘሮ ሜላትና የሚሰጣትን እንትን በቃ በእንትን ነው የምታጠናቀው። በትትን በቃ ጎበዝ ሆና ገባሽ ማለቴ ከለካለችው ማለት ጎበዝ እንዴት ነው? ሀንዬ እንዴት ነሽ? አላህ እንዴት ናችሁ? ደህና ነሽ? ስላየሁሽ ደስ ብሎኛል። በጣም አደንቅሻለሁ። በጣም እወድሻለሁ። ወይዘሮ ሜላትም ሁላችሁንም የምንወዳችሁ ናቸው። ሳቂ ምን አለብሽ አንቺ ወይዘሮ ባዩሽ? በኮሜንቱ ነው የምትስቀው። ሀናን አታስከፊያት እያሉሽ ነው ወይዘሮ ባዩሽ።
ዩቲዩብ ላይ አለ ድራማው ዩቲዩብ ላይ አለ። አንዬ ወይዘሮ ባዩሽ ናት ጠላትሽ። እሷ ጋር አትጠጊ ትባያለሽ። ጭራሽ ደግሞ ማናት ወይዘሮ ባዩሽ ደስ ይላል። እናንተ ሳቁኛን አቃጥሉን። ወተት የሌለበት ነው ያለችው ቤቲ። ጾም ነው፣ ወተት ቢኖርም ጾም ነው። ዛሬ አዲስ አበባ ስትመጣ በረዶ የቆየው አትጠጣ። እኔ ወይዘሮ ባዩሽን ይዤ ወተት እንድትገዛልኝ ነው የማደርገው። ጨጓራዬን እንድታጥብልኝ ማለት ነው። ገና እንድታድስ። ለምን ላሚቷን ከነነፍሷ አትገዛልሽም? ወተቱ ቀርቶ በፊልሙ ላይ ግን ለምን እንገዛቸዋለሁ? ወተት ግን በቃ አንደኛ ናት ላይ ነው። በቃ የተሰጣትን በድን ነው የምታጠናቀው ያለ ፍራቻ። በቃ አው ጎበዝ ናት ከምር የምር። አንቺም በዚሁ አጋጣሚ በጣም ነው በቃ ትወናሽ። እኔ እንጃ ቃላት የለኝም ለመግለጽ። ባዩሽ ስታቃጥል በዚሁ አጋጣሚ ምናሴን ደግሞ በጣም ጥሩ ልጅ ነህ በሉልኝ። አረ እሱ ደግሞ ይለያል። እዛው ባህሪው ጭምር ይሁን በቃ አሁን እኮ ታያለሽ ባዩሽ ማለት ነው ምላሴን ትመርዘዋለች። ያኔ ኩራንዳ የሚገርመኝ ከሰው ቤት እየሰራች እንዳታስቀይሪው። እሷ ደግሞ የኖላዊ ከጀርባ የምትሰራ ልጅ ነች። በጣም ጎበዝ ጠንካራ፣ ይቅርታ ትባላለች። ፕሮዳክሽን ማናጀራችን ነች። ተዋውቋት፣ ይቅርታ ትባላለች። ብዙ ትልልቅ ስራዎች የምትሰራ ልጅ ናት። ከጀርባ የኛ እንደዚህ አእምሮ እንዲታይ ከሚያደርጉት ሰዎች አንዱ እሷ ነች። ሰላም ባያቸው በስርዓት ቤተሰብ ተዋውቂ። ሁላችሁም ግን አንድ አይነት ናችሁ። ቤተሰብ ነው የምትመስሉት። ወይ ኔትወርክ በጣም እያስቸገራቸው እኮ ነው። ታብታብ አድርጓት። ግን የምር ንገሪኝ እስኪ ምናሽ የቤት ልብስ ነው ማሚ የሚላችሁ። አሴር ማዘሯ በኋላ አባባን ላይ ማዘሯ እኛም እንወድሃለን አሴር። አባባ የሉም አሴር በኋላ ብላለች ወይዘሮ ሚላት። አባባ የሉም አሴር። እንዴት ናችሁ? ወደዛ